Let my people go. Free the hostages. All of them. The whole 48. Free the hostages now. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በመገኘት እስራኤል ጦርነቱን አታቆምም ብለው በይፋ ተናገሩ። 2 ዓመታትን የደፈነው የእስራኤልና የጋዛ ጦርነት የሟቾች ቁጥር 65000 ማለፉ በተገለጸበትና የሰብአዊ ውድመት በደረሰበት ወቅት የእስራኤሉ ጠቅላይ ሚኒስትር በተባበሩት መንግስታት ጉባኤ ላይ በመገኘት ንግግር ማድረጋቸው የተገለጸ ሲሆን በዚህ ንግግራቸው ላይ እያሉ የተለያዩ አገራት አምባሳደሮችና ዲፕሎማቶች አዳራሹን ለቀው ሲወጡ ታይተዋል። በተጨማሪም የፕሬዝዳንቱ ደጋፊዎች እጅ በማጨብጨብ ድጋፋቸውን ሲያሰሙ ታይተዋል። ይሁን እንጂ ቤንያሚን ኔታንያሁ ንግግራቸውን ከማድረግ ምንም አላስቆማቸውም። ቤንያሚን ኔታንያሁ ዘለግ ያለ ንግግር አድርገዋል። በዚህም ንግግራቸው ላይ እስራኤል የሚገልጽ እንደ በፊቱ የማሳያ ካርታዎችን ይዘው በመገኘት በተጨማሪም በልብሳቸው ላይ እስካን የሚደረግ QR ኮድ ለጥፈው ታይተዋል። ይህም QR ኮድ እስካን ሲደረግ በኦክቶበር 7 በሐማስ የተጨፈጨፉትን እስራኤላውያንና ታጋቾችን የሚያሳይ ነው ተብሏል።